በጣም እያዘንኩ ቢሆንም ይህ ወገናችን ከክርስትና የወጣና የአርዮስ ተከታይ እንደሆነ ላሳያችሁ። ገድላትና ተአምራት ውስጥ ያለውን ሁሉ ማለት ግን በገድላት በተአምራት መጽሐፍት ውስጥ ያሉትን እያንዳንዱን ቃላት ማለት ነው እሱ መቀበል አይጠበቅብንም። ይሄ ማለት ግዴታችን አይደለም። ሳንቀበል ልናልፋቸው የምንችላቸው በጣም በርካታ ነገሮች ሊኖሩ ይችላሉ። ሳንቀበላቸው ልናልፋቸው የምንችላቸው ነገሮች አሉ። በሁሉም ገድል ማመን ግዴታ አይደለም። የማንቀበላቸው ገድላት አሉ ነው ሰምታችሁ ከሆነ ግን እያዘንኩ ቢሆንም መርዶውን ልንገረው። እሱም ምንድነው በዚህ አስተምሮቱ ከክርስትና ወጥቷል። ሲቀጥል የአርዮስ ተከታይ ነው። ይሄን የተናገረችው ደግሞ ራሷ ቤተክርስቲያን ናት። የምናውቀው በክርስትና የተከበረች አንድ ሴት አለች፣ ክርስቶስ ማለት ነው። ከማርያም ቀጥላ ትከበራለች። ይሄን ጥያቄ ኢየሱስን ጠይቋለች። ተመከቱ ማስረጃውን። ገድለ ክርስቶስ ሰብራ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሳተመችው መጽሐፍ ራሷ ቤተክርስቲያኗ ማለት ነው። ይሁት መጽሐፉን 54 ላይ እንደዚህ ይላል። በዚያን ጊዜ አቤቱ ጌታዬ የቅዱሳን ገድላቸው ሲነበብ ሐሰት ነው በማለት የሚያምኑ ብዙ ሰዎች አሉ። እንዲህ ያሉትን ትምራቸዋለህ ወይስ አትምራቸውም አለችው። እሱም ኢየሱስ ማለት ነው በጥቡ ልቦና ሆነው ያለ መጠራጠር የሚያምኑትን ወደ መንግስቴ ይገባሉ። የሚያምኑ ቢኖሩ ግን ክፍላቸው ከነ አርዮስና ከነ ሰባርዮስ ጋር ነው አለ። ከአርዮስ ጋር። ስለዚህ ይህ ወገናችን በዚህ ንግግሩ ከቤተ ክርስቲያን እንደወጣና የአርዮስ ተከታይ እንደሆነ ታወቀበት ማለት ነው። ይህን ደግሞ የመሰከረችበት እንዳሳየኋቸው ራሷ ቤተ ክርስቲያኗና ራሱ አምላክ የሚለው ኢየሱስ ነው። ክርስቲያን ወገኖቻችን ገነት መግባት የምትፈልጉ ከሆነ መጽሐፋችሁ እንደነገራችሁ ያለምንም ጥርጣሬ በገድላት ማመን አለባችሁ። የምትጠራጠሩ ከሆነ እናንተ ክርስቲያን አይደላችሁም። ሲቀጥል የአርዮስ ወገን ናችሁ። እንደዚህ ወገን እናንተም ገሃነም ትገባላችሁ። ሲቀጥል የአርዮስ ወገን ናችሁ ማለት ነው። ይሄን ነገር በደንብ ወቁ። ሲቀጥል መጽሐፋችሁን አትካዱ።